ሰላም ጤና ይስጥልኝ የዳኒ ስፖርት ቤተሰቦች ዛሬ በዓለም ስፖርት ትኩረት የሳቡ የእሁድ ጠዋት አጫጭር መረጃዎችን ይዘንላችሁ ቀርበናል። በሊጉ አናት ላይ ነጥቡን እያሰፋ ያለው አርሰናል ማንቸስተር ዩናይትድ ቤት ደግሞ የማይክል ካሪክ ቀጣይ ዕጣ ፈንታና የሳላ ከደርቢው መቅረት የመሳሰሉትን መረጃዎች አጫጭር መረጃዎች ይዘንላችኋል። ከዛ በፊት ግን ፔጃችንን ላይክ ሼር ሰብስክራይብ አድርጉልኝ ምክንያቱም የእናንተ አብሮነት ለቀጣይ ስራችን ብርታት ይሆነናል ማለት ነው። አብሮነታችሁንም ይገልጽልናል ማለት ነው። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። ወደ አጫጭር መረጃዎቹ ስናልፍ አርሰናል መሪነቱን አጠናክሯል 3-0 በማሸነፍ መሪነቱን አጠናክሯል። ትላንትና ማታ በተደረገው አርሰናል በኤሚሬትስ ስቴዲየም ፉላምን 3-0 በሆነ ውጤት በማሸነፍ በሊጉ አናት ላይ ያለውን ልዩነት ወደ 6 ነጥብ አሳድጎታል። ነገር ግን በማታው ጨዋታ ክስተት የነበሩ ወጣቶች የ19 ዓመቱ ማይልስ ሉዊስ ስኬሊ እና የ16 ዓመቱ ማክስ ዶማን ያሳዩት ብቃት የብዙዎችን ቀልብ ይስባል ማለት ነው። ለቀጣዩም አርሰናል ተስፋ እንዲያደርግባቸው ሆነዋል። መድፈኞቹ አሁን ትኩረታቸው ወደ ቻምፒየንስ ሊግ መልሰዋል። ማክሰኞ ዕለት በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ አትሌቲኮ ማድሪድ በሜዳው ያስተናግዳል። ሀሳባቸውንም ሰብስበው ጭንቀትና ፕሬሸሩን ወደ ማንቸስተር ሲቲ ላይ በማድረግ 6 ነጥብ ልዩነታቸውን አስፍተው በልበ ሙሉነት ወደ ቻምፒየንስ ሊግ ማለፍ ሀሳባቸውን ቀጣይ ጨዋታ ላይ እንዲያደርጉ ሆኗል ማለት ነው። ወደ ማንቸስተር ዩናይትድ ስንመጣ እሁድ ዕለት ወይንም ዛሬ ማታ በኦልድ ትራፎርድ የሚደረገው የዩናይትድ እና የሊቨርፑል ጨዋታ ለማይክል ካሪክ እጅግ ወሳኝ ነው። ማይክል ካሪክ ኃላፊነት ከመጣ ጀምሮ በ12 ጨዋታዎች 26 ነጥብ በመሰብሰብ አስደናቂ ጉዞ እያደረገ ይገኛል። ይህ ጨዋታ ለካሪክ የቋሚነት ኮንትራት ማህተብ እንደሚሆንለት እየተነገረ ነው። ደጋፊዎች ግን አሁንም ስጋት አለባቸው። ቡድኑ ውጤት ቢያመጣም አሁንም የአጨዋወት ማንነት ወይም አይደንቲቲ ይጎለዋል የሚሉ ትችቶች አሉ። ሆኖም የቻምፒየንስ ሊግ ቦታን ለማረጋገጥ ይህ ጨዋታ ማሸነፍ ግዴታ ሆኖበታል። በሊቨርፑል በኩል በተቃራኒው ሊቨርፑል ወደ ኦልድ ትራፎርድ ሲመጣ ትልቅ ኪሳራ ገጥሞታል። በተለይ የተጫዋቾች ጉዳት ማለት ነው። የቡድኑ ኮከብ መሐመድ ሳላህ በጡንቻ ጉዳት ምክንያት ከጨዋታው ውጭ ሆኗል። ይህ ጨዋታ ለሳላህ ከክለቡ ከመልቀቁ በፊት የሚያደርገው የመጨረሻው የሰሜን ምዕራብ ደርቢ ሊሆንለት ይችል ነበር ማለት ነው። በሌላ በኩል አሊሰን ቤከር ለጨዋታው መድረሱ አሁንም አጠራጣሪ ሲሆን የማማር ዳሻ ሲልቫ ወይም ማማር ዳሽሊም በጉዳት ላይ ነው። አርነ ስሎት በፍሬዲ ውድማን ለመጠቀም ሊገደዱ ይችላሉ ማለት ነው። ስለዚህም አድማጮቼ ለዛሬ ጠዋት ያዘጋጀሁት አጫጭር መረጃዎች ይህን ይመስሉ ነበር። ነገር ግን ዳኒ ስፖርት ለቤተሰቦች ጥያቄ አለኝ። ማይክል ካሪክ ሊቨርፑልን አሸንፎ የቋሚ ኮንትራቱን ያረጋግጥ ይሆን ወይስ የአርነ ስሎት ቡድን ያለ ሳላህ ዩናይትድን ይፈትነዋል? ሀሳባችሁን በኮሜንት ማስቀመጫው ላይ አስፍሩልኝ። ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ዝግጅት እስክንገናኝ ቸር ሰንብቱ።